በእንደዚህ አይነት ሁኔታ እዚህ ቤት መቆየት የሚከብድሽ ከሆነ መሄድ ትችያለሽ። በጣም ነው እንዲያመመኝ። እሞታለሁ እንዴ? አሁን ይህን ጥያቄሽን ከየት ብዬ ነው መመለስ? እናትሽ ማርዳ አልሞተችም፣ በህይወት አለች። በዚህ ሰዓት ምን እያሰበ እንደሆነ ማንም አያውቅም። ምንድን ነው እሱ የተፈጠረው? የኔ ፍቅር እንዳትሸወጂ፣ የሆነ ነገር አስበዋል ማለት ነው። በቂ ማሰቢያ ጊዜም ይኖርሃል። ቤቱን ጥላለህ ስትሄድ ዝም ካለ ችግር አለ እያልኩሽ። ለአብርሃም ስለኛ አልነገርሽውም እንዴ? ለምንድን ነው ዘመድሽ ብሎ የሚጠራኝ? ምን ነው ቀና እንዴ? አንቺ አበድሽው። ርብቃን የመሰለች ህፃን ቤቱ ተሽለህ ስትሄጂ ነው። እድለኛ ሰው በእነኝህ ጭራቆች መሀል አምላክ አንቺን ባይሰጠው ኖሮ ምን ይውጠው ነበር? ስራ በብልሃት እንጂ በትዕቢት አይሰራም። ስላደረግሽልኝ ነገር ሁሉ አመሰግናለሁ። እንደዛ አስለቅሶኝማ በቀላሉ አላነሳለትም። ገና ደም ነው ማስለቅሰው። እባክሽ አንዴ ብቻ ይቅርብኝ። አይዲና ምን አልስነግርሽ ሰምተሽኝ ቢሆን ኖሮ እኔም እዚህ እንደሌባ ጢሻ ላይ ጢሻ ልሽሎኮሎክም ነበር። አቅሙ ካለሽ ሄደሽ ማየት ትችላለሽ። መሽቶ ሲነጋ ተኝቼ ስነሳ ልጄን አጣታለሁ እያልኩ እየፈራሁ። እመነኝ፣ ይህንን የደስታ ስሜት በቅርቡ እጥፍ አድርጌ ወደ ሀዘን ቀይርባለሁ።